አማራ ክልል ኢሹ ካለው በእንደዚህ መንገድ ተነጋግረን የምንችለውን መልሰን የማንችለውን ባካችሁ ይቅር በሉን ብለን እናልፋለን። ምን ያገዳድለናል? ትክክል አይደለም እሱ። ለዚህ ነው የግጭቱ ጉዳይ ከባድ የሚሆነውና እርስዎ ከፈለጉ በአንድ ጊዜ ይፈቱታል ችግር የለውም ላልሽው እህቴ፣ እንደዛ ግን አይደለም። እንደዛ ፍላጎቶች አሉ። በውስጥ ያለው ብቻ ሳይሆን ከውጭ እኮም ይገዛል የሚገፋል። የተከፈላቸው ሰዎች ናቸው እኮ መቀየር አይችሉም። ዝም ብሎ ማድፈጥ ይችላሉ እንጂ መቀየር አይችሉም። የኛ ፍላጎት ሸኔ በአማራ ክልል ያለውም ሸኔ በኦሮሚያ ያለውም ሸኔ ህዝብ ከማገት ከመግደል ከመጥለፍ ከመዝረፍ ወጥቶ በሰላማዊ መንገድ ተነጋግሮ ትጥቁን አስቀምጦ ምርጫ ተወዳድሮ በሐሳብ አሸንፎ እነሱ እዚህ መጥተው እኛ እዛ ብንቀመጥ ምንም ችግር የለብንም። እና በአማራ ክልል ተደጋጋሚ ጥሪ ያቀርበናል። አሁንም ክቡር ፕሬዝዳንት፣ ክቡር ምክትል ጠቅላይ ሚኒስትር እባካችሁን በሰላማዊ መንገድ ገብቶ መነጋገር የሚፈልግ ሰው ካለ ይሄ ሁሉ የሃይማኖት አባት ምን ይሰራል? ጎንደር ያለው ሃይማኖት አባት ጎንደር ያለውን፣ ጎጃም ያለው ጎጃም ያለውን፣ ወሎ ያለው ወሎ ያለውን፣ ወለጋ ያለው ወለጋ ያለው ያስገባ እንነጋገርና እንወያይና በእኛ አቅም ይመለስ ነገር ካለ መልሰን የማይመለስ ካለ ደግሞ ለህዝቡ በሚሰማ መንገድ በዚህ ጊዜ ይመለሳል ብለን እንፈተዋለን። ስልጣንም እንኳን 2 ዓመት እኮ ነው፣ ምርጫ ደርሷል። ብዙ አያጣላም። እስከዛ በደንብ ተደራጅቶ መመረጥ ነው እና ሰላም እኛ ስለማንፈልግ አይደለም። በየሰፈሩ አምጡና አወያዩና ይቅርታ ብለን ካሳም ካስፈለገ ካሳ ከፍለን እንታረቅ፣ እንስማማ። ችግር የለብኝም፣ ደስ ይለኛል። ሰላም ነው የምንፈልገው። እንደዚያም ካላደረገ አማራ ለጥቃት ይጋለጣል። እዚህ ሰፈሩ ስንንጎዳጎድ ችግር ያጋጥመናል እና በውስጣችን ያለውን ጉዳይ ብንፈታ ጥሩ ነው። የአብይ ችግር ነው ካላችሁ ትክክል አይደለም። እኔ እኮ አምርቱ እያልኩ ነው። ምርጥ ዘሩን፣ ትራክተሩን፣ ገንዘቡን ለሁሉም እኩል ነው ማግዘው። እሺ ብሎ የሰራ ያተርፋል፣ ምን ዋጋ አለው ያለው ይከስራል። የሃይማኖት አባቶች እኮ በስፒከር የሚያስተምሩት ለሁሉ ነው። ሁሉ እኩል አይጾም፣ ሁሉ እኩል አይጸልይ፣ ሁሉ እኩል አይከተልም። ይመጣል፣ ቸርች ይመጣል፣ መስጊድ ይመጣል፣ ይሰማል፣ እኩል አይከተልም። ለዚህ እኮ ነው በኋላ የሚከፈለው ሚንዳ እንደየሰው ስራ የሚባለው እና በዚህ ተለይቶ ሳይሆን ሰዎች ሰምቶ ለመከተል ባላቸው ሁኔታ የሚመጣ ስለሆነ አማራ ክልል የመጨረሻ ምክሬ ይሄ መንግስት የሚያመጣውን ችግር ለመከላከልና ለማለፍ ስራ እየሰራን ከተማችን እያሳመርን ሰላማችን የጠበቅን አይረባም መንግስት ብለን በካራችን እናባረው፣ ችግር የለውም። ስራ እያበላሸን እያፈረስን ግን አይሆን። ካገዛችሁን እኛ በንጹህ ልብ አገራችንን ወደን ማገልገል እንፈልጋለን። ምንም የተደበቀ አጀንዳ የለን። የአማረች ኢትዮጵያን ብቻ ማየት የምንፈልገው በንግግራችን፣ በጽሁፋችን፣ በስራችን አንድ ቀን ተዛንፈን አናውቅም። መደመር ላይ ያነበቡት ነገር መሬት ላይ ያዩታል። አድዋ የሚያዩት እንዳለ መጽሐፉ ነው። ምንም ቤተ መንግስት ያለው እሱ ነው። ንግግራችንም ስራችንም ንጹህ ነው። ምንዳችንም ከፈጣሪያችን ነው። የተለየ ፍላጎት የለንም። ከተቻለ ኢትዮጵያ ከተወሰነ ዓመት በኋላ ለጅቡቲ፣ ለሱዳን፣ ለኬንያ መርዳት ብትችል እሱ ነው እኛ የምንፈልገው።